የአዋጅ የጸደቀው አምና ምክር ቤት ላይ ነው። አተገባበሩ ነው በዚህ አመት ጥር ላይ የወጣው ማለት ነው። ከዚህ ጋር ተያይዞ ያው አንዱ የኛ ጽፈት ቤትም በደረቅ ቆሻሻና አወጋገድ ስራ ዙሪያ የፕላስቲክ መልሶ መጠቀሞችን ይከታተላል፣ ይደግፋል። ከዛ ባለፈ ደግሞ ችግር እንደሚፈጥሩና አሁን ላለው ከረንትሊ ለሀገራችንም ለብዙ ነገሮች ችግር እየሆነ መሆኑን በተለያዩ አጋጣሚዎች እያስረዳን የነበረበት ሁኔታ አለ። በልዩ ድጋፍ የምንደግፋቸው ፕላስቲክ የሚያመርቱ ተቋማቶች አሉ። ከዛ ባለፈ አትክልት ቤቶች፣ ዳቦ ቤቶች እንዲሁም ሱፐርማርኬቶች የተለያዩ ትላልቅ ተቋማት ላይ እየሄድን የፌስታል አምና ስለሆነ ምክር ቤት የጸደቀው ከዚህ በኋላ ሌሎች አማራጮችን እንዲጠቀሙና ችግር እንደሚፈጥር በተለያየ መንገድ የግንዛቤ ማስጨበጥ ስራዎችን ቤት ለቤት ተቋማት ጋር እየተሄደ ሲሰራ የነበረበት ሁኔታ አለ ማለት ነው። 95% የግንዛቤ ስራ የሚሰራ ማለት ነው። ይሄን በጣም መጣል አሁን ቅጣት የሚባል ነገር በመሰረቱ ሰው ሲታሰር እኮ ማስተማሪያ እንጂ የዛ ሰውዬ ማጥፊያ አይደለም። ተምሮ ከዛ ጥፋት እንዲመለስ ነው የኛ ትልቁ ስራ የምንሰራው ግንዛቤ ስራ። ይሄ ብቻ አይደለም። አሁን ትላልቅ ተቋሞች በሌላ የህግ ጥሰቶች ደንብ እርምጃ ይወስዳል። ስንወስደኛው ዘንድሮ በ2013 በስድስተኛ ወር ባደረግነው ግምገማ ራሱ 80% የመቀነስ ስራ ነው። ይሄን ቀነስን ማለት ህዝባችን ደንብ ጥሰትን ቀንሷል። ቅጣት ብርን እየወረደ ነው የሚሄደው ማለት ነው። አይቀጣም ሰው ግንዛቤ ለምሳሌ ጥፋት ስራ አሁን ዛሬ ፌስታል ይዞ ስለተገኘ አሁኑ መቀጣት አለበት አይደለም። ፌስታል ለምን እንደማያስ አስተምር ቤተሰቡን አስተማር ነው። አንድ አባወራ ባስተማርን ቁጥር እሱ ስር ያሉትን ቤተሰቦችን እያስተማርን ስለምንሄድ ትልቁ ነገር የኛ ትልቁ ሚና ትልቁ እቅድም በመጨመር የምንሰራው አንዱ የግንዛቤ ስራ ነው። ከአተገባበሩ ጋር ተይዞ እነዚህ የፕላስቲክ ከረጢቶች በከተማውም በአገሪቱ ላይም በማህበረሰቡ ላይም ከፍተኛ የሆነ ችግር የሚያደርሱ አንዴ ብቻ ተጠቅመናቸው ለሁለተኛ ጊዜ መጠቀም የማንችላቸው የከተማዋን ገጽታ የሚያበላሹ መሰረተ ልማቶች የሚያበላሹ አልፎ ተርፎም ደግሞ እንስሳቶች በተለያዩ አጋጣሚ ያንን ፌስታል በመመገብ ለተለያዩ ችግር እየተጋለጡ በመሆኑ ይህንንም የሀገራችን መንግስትም ከተማዋን በመረዳት ይህ አዋጅ እንዲወጣና እንዲጸድቅ የሆነበት ሁኔታ አለ ማለት ነው። እነዚህ የፕላስቲክ ከረጢቶች ስንል በጣም ብዙ ናቸው። ስስ ፌስታሎችን ጨምሮ ለምሳሌ የወተት ፕላስቲኮች፣ የጁስ መጠጫ ስትሮዎች እና ሌሎችንም አንድ ብቻ ተጠቅመናቸው ለሁለተኛ ጊዜ የማንጠቀማቸው ግብአቶች ስለሆኑ እነዛ ሙሉ በሙሉ ከገበያ ማስወጣትና የማስወገድ ስራ እየተሰራበት ያለበት ሁኔታ ነው። አማራጭ የመጨረሻ በቃ ግንዛቤም ሰጥተን አስተምረን እንዳሻሽል አድርገን ቤቱ ድረስ ሄደ አስተምረኛ የምናስተምረው እንትን ብቻ አይደለም። ቤት እያንኳኳን ግቢ ድረስ እየገባን ነው የምናስተምረው። ይሄም በመረጃ የተያዘ ሰውዬም ጭምር እያስፈራን ዝም ብሎ አንድ ግንዛቤ ተሰጥቶ አይደለም። የሱ ፎቶ ተይዞ እሱም ግንዛቤ እንደሰጠን ፈርሞ ጥፋትና ጉዳቱ የራሱ የቻለ በየቀኑ ፎርም አለ ማለት እዛ ፎርም ላይ ግለሰቡ ስንቀጣ ራሱ ብዙም ጊዜ ወደ ህግ የማይሄድበት ሰው ግንዛቤ አልሰጠኝም ካለ የሱ ፍርማም ጭምር ነው እስከዛ ድረስ ነው ግንዛቤ የምንሰጠውና አሁንም የፌስታል የእርምጃ ወሳሰድ ህግ ሲወጣ ቀጥታ ወደ ቅጣት አይደለም። ትልቁ ነገር የግንዛቤ ስራ ነው ማለት ነው። አቀባበሉ ጥሩ ነው። ያው አብዛኛው ማህበረሰባችን አሁን ያለውን የልማት ስራ የኮሪደርን ስራ የሚደግፍ ማህበረሰብ ነው ያለን። ስለዚህ ከተማችን ውብ ጽዱ እንድትሆን የማይፈልግ ማህበረሰብ የለም። በዛ ደግሞ ውብ ጽዱ በመሆኗ የቱሪስት መስህብ እየሆነች ነው። የራሳቸውንም ጽዳትም ሌሎች ነገሮችም ጥቅም እየተገኘበት መሆኑን ማህበረሰቡ ስለሚያውቅ እስቲና ምንም አይነት የገጠመን ችግር የለም ማለት ነው። በጥሩ ሁኔታ አዋጁ እየተተከበረ ይገኛል ማለት ነው። ለከተማችን ነዋሪዎች በጣም ተባባሪ ብቻም ሳይሆን ራሱ ሆኖ የሚሰራ የቆመን ነገር እዚህ አካባቢ መጥፎ ተግባር እየተፈጸመ ነው፣ መንገድ እየተሰጋ ነው፣ ቆሻሻ እንዲያለ ነው ስል የተለመደውን ትብብር እንዲያደርግልን መልእክቴን እያስተላለፍኩኝ ዋናው ትልቁ ነገር ደግሞ እኛም ውጤታማ ነን ብለን የምንናገረው ህዝባችን ከጎናችን ስለሆነ የምንሰራው ለህዝብ ስለሆነ ተቋሙ ለህዝብ ነው እና ንጹህ አካባቢ ጥሩ ከተማ መኖር የማይፈልግ ህዝብ የለም። ስለዚህ ይሄ አካባቢያችን ሲጸዳ ነፃነታችንን
ጤንነታችን የተጠበቀ ስለሚሆን የተለመደውን ትብብር እንዲያደርግልኝ እያስተላለፍ ግንዛቤ ስንሰጥ ደግሞ ብራቸውን የመክፈል የመቀበል የመተባበር ልምዳቸውን በዛው እንዲጀምሩልኝ መልእክቴን አስተላልፋለሁ። በግለሰብ ደረጃ ለምሳሌ አንድ ግለሰብ ፌስታል ለአንድ ጊዜ ብቻ የሚውል ፌስታል ይዞ ሲንቀሳቀስ ከ2000 ብር ጀምሮ እስከ 5000 ብር የሚቀጣበት ሁኔታ አለ ማለት ነው። በግለሰብ ደረጃ ደግሞ የሚያመርቱ የሚያከማቹ ለገበያ የሚያውሉ ደግሞ እነሱም ከ50,000 እስከ 200,000 ብር የቅጣት እርከን ተቀምጧል ማለት ነው። ከዚህ ባለፈ ደግሞ የተቋም ህጋዊ ስርዓት ያላቸው ወይ ደግሞ ህጋዊ የሆኑ ድርጅቶች ይሄንን የፕላስቲክ ከረጢት ሲያመርቱ ሲያከፋፍሉ ወይ ደግሞ ከውጪ ሲያስገቡ ከተገኙ የግለሰብን ከ50,000 እስከ 200,000 ብር ያለውን ቅጣት በ3 እጥፍ እንደሚቀጡ ኢቭን የ5 ዓመት የስራትም እንዳለው አዋጁ ይደነግጋል። ስለዚህ ይሄንንም እኛ ያለ የምንላቸው ተቋማት፣ ሱቆች፣ ሱፐርማርኬቶች፣ ዳቦ ቤቶች፣ ሁሉም አትክልት ቦታዎች ላይ ግንዛቤ እየሰጠና የእርከን መጠኑንም እያሳወቀን ስለሆነ አብዛኛው ማህበረሰብ አሁን ላይ የፕላስቲክ ከረጢት ይዞ ከመዞርና ከመጠቀም የተስተካከለበት ሁኔታ ስላለ ይሄንንም የማስቀጠል ስራ የኛ ተቋምም ጨምሮ ሌሎች ባለድርሻ አካላትን በጋራ በመሆን የማስቀጠል ስራ እየሰራን እንገኛለን ማለት ነው። ከጥር 23 ጀምሮ አዋጁ ከጸደቀበትና ወደ ተግባር እንዲገባ ከተደረገበት ጊዜ ጀምሮ አብዛኛው ተቋማት፣ ሱቆች ለማየት ሞክረናል። ሙሉ በሙሉ የፌስታል አገልግሎት የቆመበት ሁኔታ አይተናል ማለት ነው። ስለዚህ አሁንም ሜቢ ያልደረስንበት ቦታዎች ካሉ እነሱንም እያየን ቅጣት የሚገባው ወይ ደግሞ ይዞ የተገኘ አካልም ካለ በዛ ልክ እየቀጣን የምንሄድበት ይሆናል ማለት ነው። ከዚህ ጋርም ያው በጋራ የሚሰሩ የኛ ባለድርሻ አካላት እንደ ደንብ ማስከበር፣ ጽዳት አብረውን በጋራ ይሰራሉ። ከነሱ ጋር በጋራ በመሆን ይህ የወጣውን አዋጅ የማስተግበርና ተፈጻሚነቱንም የማረጋገጥ ስራ እየሰራን የምንሄድ ይሆናል።